ሃይ ጋይስ ዛሬ ፍርድ ቤት ጉዳይ ልናስፈጽም ልንሄድ ነው እና አብራችሁን ቆዩ። ብራችሁ ነበር አይደለ? ጸጉሬን ፈታዋለሁ ምናምን ብዬ ዛሬም አልፈታሁትም፣ ግን ነገ ክላስ ስላልሄድኩኝ ያልፈታሁት እና ነገ ክላስ ሄድ ነገ ነው ዛሬ ታጠባለሁ ማታ ላይ እና ሳያችኋለሁ ስታጠበውን ከፈለጋችሁ። አሁን ጥሩ ሆነ። ቅድም እንትን እያለ ነበረ እና ምን እያልኳችሁ ነበረ? ይህን ይመስላል። በጣም ሩቅ መንገድ ነው የሚሄደው እና ደብሮኛል። ተኝቼ ነበረ እና ለማን እንደዚህ አይነት ነገር ውስጥ እናስገቡ አላውቅም። እና ይህን ይመስላል ሰፈራችን። ሌላ ነገር ደግሞ ስለ ባብልስ ምናምን ነገር ላሳይ አስቤ ነበር። ከዛ በጣም ስለረፈደ ለዛ ነው የተውኩት። እና ጋይስ ቪዲዮዬ በጣም ኦ ማይ ጋድ ቪዲዮዬ በጣም እየታየልኝ ነው። ኦ ማይ ጋድ ጋይስ አይ ቲንክ ዩቲዩብ እንትን ሊለኝ ነው መሰለኝ፣ ሊክሳኝ ነው መሰለኝ እና በጣም ደስ ብሎኛል። ቴንኪው በጣም ጋይስ ሳፖርት እያደረጋችሁኝ ስለሆነ በጣም አመሰግናለሁ። ልክ ሀብታም ሲሆን ግን ማለት ነው የመጀመሪያ የማደርገው ነገር መኪና መግዛት ነው። በስመ አብ እንዴት ነው የሚያሳምመው! ኦ ማይ ጋድ በሰናል ኮፒ ምናምን አስደርገን አሁን እንጨርሳለን ማለት ነው። ሰፈራችን ደርሰናል። አሁን ቤት ገብተን ስፖርት እንሰራለን። በጣም ብዙ ነገር የምናደርገው ነገር አለ እና የትም እንዳትሉ። ቤታችን ደርሰናል እና ማለት ነው ምን ሳስብ እንደነበር ታውቃላችሁ? እዚህ ሀገር መኪና ከሌለኝ ሞታለሁ። በቃ ይሄ ነው የመጨረሻ ውሳኔ የወሰንኩት ነገር። ጋይስ አሁን እንሰራለን ማለት ነው። ሰሞኑን በጣም ፍር ያለው ብያለሁ፣ ስለዛ እንሰራለን። ጋይስ ደስ የሚል ነገር እያየሁ ነው ራሴ ነው። ኤኒዌይስ አሁን አላያችሁም እናንተ፣ ግን እኔ አማሙቄ ነው የመጣሁት። ስለዛ ዛጋ ያለውን ኮተት አትዩት እሺ። ስለዛ መጀመሪያ የምናደርገውን ነገር ላሳያችሁ። መጀመሪያ ይሄንን ስፖርት የምንሰራው ለወገባችን ነው። ለዚህና እዚህ ጋር ቀጠን ያለ ወገብ እንዲኖር ነው። እንዴት መሰላችሁ? ጋይስ ለመቅረጽ ስለማይመቸኝ ነው። እዛ ጋር ደግሞ ለ30 ደቂቃ እንሰራለን ማለት ነው። ጋይስ ሻወር ወስደን ምናምን ነገር አሁን ሩማችን ውስጥ ገብተን ኢንጆይ እያደረግን ነው እና ስፖርተኛ ሰው በጣም የሚያስፈልጋቸውን ነገሮች ልንገራችሁ። ውሃ በሎሚ መጠጣት አለባችሁ። ውሃ በሎሚ ጠጡ እና ደስተኛ ትሆናላችሁ። ከዛ ህይወታችሁ ይስተካከላል። ወዳችኋለሁ። አብራችሁኝ ስላሳለፋችሁ አመሰግናለሁ። እና ደግሞ ሰብስክራይብ ማድረግ እንዳትረሱ። ነገ ደግሞ ትምህርት ቤት ሲሄድ ውሎ ምን ይመስላል የሚለውን ነገር ሙሉ በሙሉ አሳያችኋለሁ። ወዳችኋለሁ። ባይ